ዝግጁ ሁኑ። ታዋቂነትና ፈተናው መፈመስና ፈተናው ማለት ነው። እንግዲህ የሀገሬ ልጆች አንድ ነገር ልምከራችሁ። ለመፈመስ ስትፈልጉ ስታስቡ የአካልና የአእምሮ ዝግጁነት ያስፈልጋችኋል። ምክንያቱም ስትፈምሱ መቋቋም የሚያቅታችሁ ከሆነ ራሳችሁ የሚጎዳችሁ ከሆነ መፈመሳችሁ ምንም አይጠቅማችሁም፣ መጥፊያችሁ ይሆናል ማለት ነው። ስለዚህ ምን እያልኩ መሰሏችሁ? እናንተ አበሾች ከአበሻ የተወለዳችሁ ስትፈምሱ በእሾህ መካከል የታጠረ አበባ ናችሁ። ወንድም ሆነ ሴት በእሾህ መካከል የታጠረ አበባ ነህ፣ አበባ ነሽ። ስትፈምሺ ማለት ነው። ያኔ ስትፈምሺ በዚህ በኩል እሾህ ይወጋሻል፣ በዛም ይወጋሻል፣ በጀርባም ይወጋሃል፣ ከፊትም ይወጋሻል። ለምን መሰላችሁ? እሾህ ምን መሰላችሁ? ምቀኝነት ነው፣ ዘረኝነት ነው፣ ክፉ ስድብ፣ ጥላቻ ነው፣ ሸረኝነት ነው፣ ተንኮለኝነት ነው። ስለዚህ ይህን መቋቋም የምትችላችሁ ማኔጅ አድርጋችሁ ህይወታችሁ የምትቀጥሉበት ኮንዲሽን መሆን አለባችሁ። ከመፈመሳችሁ በፊት ይህንን ካረጋገጣችሁ በኋላ መፈመስ ያለባችሁ። እሺ፣ ያለበለዚያ ይኸው ስንት እህቶች እያጣን ነው። ባለፈው ራሷን ያው ባይረጋገጥም አጠፋች የተባለችው እህታችን ነፍሷ በገነት ያኖረውና ይማራትና በሰዎች ንግግርና ሁኔታ ነው እንደዚህ ሆነችው። አሁንም ደግሞ ሁለተኛ እህታችን ደግሞ በጣም አዝና ራሷ በጣም በሚጎዳ መልኩ ንግግር ስናገር ሰምተናል። እና አበሾች ሆይ ሴትም ወንድ ለመፈመስ ስትፈልጉ ታዋቂ ስትሆኑ መጀመሪያ ከመሆናችሁ በፊት ራሳችሁ ዝግጁ አድርጉ። በአእምሮ በአካል ዝግጁ ነኝ ወይ? ከብዙ እሾሆች መካከል በዚህም ቢወጋኝ በዛም ቢወጋኝ በፊት ከኋላ ቢወጋኝ እቋቋመዋለሁ ወይ በሉ። ምክንያቱም እንደምታዩት ነው፣ ከባድ ነው። አበሻ ክብድ ነው። ወሬ እናበዛለን። ጥላቻ፣ ቂም በቀል፣ ዘረኝነት፣ ሸረኝነት አበሻ ላይ በብዛት አለ። ሁሉም ማለት አይደለም። አበሻ የእግዚአብሔር ሕዝብ የሆነ እግዚአብሔር የሚያመልክ እግዚአብሔር የሚያመሰግን መልካም በጎ ደግ የሆነ ብዙ አበሻ አለ። በጣም ብዙ ደግሞ እንዳልኳቸው አይነትም አለ። እና ይሄን ለማለት ነው። ስትፈምሱ ዝግጁ ሁኑ። እሺ